ሰላም ሰላም ውድና የተከበራችሁ የለሚራያ ዩቲዩብ ተከታታይ እህት ወንድሞቼ እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ያው ጠፋ ብያለሁ። ምግብ ስራ ላይም ደቂቅ ያላቅም እና እንዴት ናችሁ? እንዴት ነው የመዳም ቅመሞች ስራ እንዴት ይዟችኋል? የመዳም ስራ እያቸነፋችሁ ነው ወይስ እያቸነፋችሁት ነው? እና እንዴት ናችሁልኝ? በዛውም ትዝታ የሀገራችን ምንድነው የሚባለው ድስት ያው የሀገራችን ድስት ያው እኛ ጋር ሳኡዲ ተከትሎ መጥቷል እግርግራችን እና የቀረ የለም እና የሀገራችን አንድም ነገር የቀረ የለም። የሚገርመው ነገር ጢሶች፣ ወይራ፣ ቆፍቋፍ ሁሉ ነገር ሳይቀር ማለት ነው እኛ ጋር ተከትለው መጥተዋልና እኛ ጋር ተሰደዋል። ምን ይደረግ እንግዲህ ያው እኛ ብቻ እንዳንሰደት አዝነውልን ነው እኛ ጋር የተከተሉን። ሁሉም ነገር አለ እንደምታውቁት ሳኡዲ ላይ የኢትዮጵያ ያለ ነገር በሙሉ እዚህም አለ እኛ ጋር መጥቷል። እና አሁን ደግሞ ድስት የናፈቃችሁ ያው እንደኛ ሀገርም ባይሆን በሌላ አይነት ሆኖ ዝሮ ሸክላ ነው፣ ድስት ነው። አሁን ያው በዚህ ድስት እራት እየሰራሁ ነው። የስጋ ነው። በአረቦች ምን ይሉታል? ያን ምግብ ጣጅን ይሉታል። ጣጅን ኩድራ ይሉታልና በአትክልት ነው፣ ስጋ ነው። በዶሮ መስራት ትችላላችሁ፣ በስጋ መስራት ትችላላችሁ፣ በፈለጋችሁት አይነት ማለት ነው። እና በስጋ ነው። እኔ አሁን የሰራሁት ስጋ ነው። አሁን ምን እናደርጋለን? አሰራሩ ላይ ስንደርስ ሽንኩርት ያው ከመጀመሪያ አልጀመርኩም፣ ይቅርታ። ሽንኩርት በክብ እንከትፋለን፣ በትላልቁ ማለት ነው። በትላልቁ እንከትፍና ያው ልክ እንደዚህ ማለት ነው። ከዛ በታች ድስቱ ጋር ታች እናረጋለን። ከዛ ዘይት እናረጋለን። ከዛ ስጋውን እናረጋለን። ከዛ እንደዚህ ትንሽ እንደዛ በሰል እስኪል እናገላብጣለን። እና እንዴት ናችሁ ውድ ቤተሰቦቼ? እንዴት ናችሁልኝ? ስትጀምሩ ቪዲዮን በላይክ ጀምሮ ለዩቲዩብ አዲስ የሆናችሁ ደግሞ ሳብስክራይብ አትርሱ። ሳብስክራይብ አድርጉ። ከዛ የደወል ምልክቷን ጫን አድርጓት። ሁልጊዜ የምለቃቸውን ነገሮች በየጊዜው እንዲመጣላችሁ ማለት ነው። ቤተሰቦቼ የሆናችሁ የለሚራያ ዩቲዩብ ተከታታይ ቤተሰብ የሆናችሁ ደግሞ ቪዲዮዬን ሳትሰለችሁ ከመጀመሪያ እስከ መጨረሻ እዩት። ይጠቅማችኋል፣ ታተርፉበታላችሁ። እና ላይክ አትርሱ። ላይክ አድርጉ። እና ወዳችኋለሁ። እውነት ናፍቃችሁኛል። ያው ጠፍቻለሁ። ያው ስደት ሞልታ አይሞላምና ጠፍቻለሁ። እሳቱን ቅንስ እናደርገዋለን። እሳቱን እንቀንሰዋለን። ለምን? ቀስ ብሎ ነው መብሰል ያለበት። ያው ጣዕሙ በጣም ነው የሚጥመው። ያው ፈጠን ብሎ የተሰራና ቀስ ብሎ ተረጋግቶ የተሰራ አንድ አይመጣም ጣዕሙ ማለት ነው። እና ቀስ ብሎ ነው መብሰል ያለበት ይሄ። ከዛ እዚህ ጋር ስንመጣ ይሄ እንትን ኩድራ ማለት ነው፣ አትክልቱ ነው። እንትን ብየዋለሁ። ሁሉ ነገር ቅመማ ቅመሞችን አድርጌ ነጭ ሽንኩርት፣ ቅመማ ቅመሞች፣ የተለያዩ ቅመማ ቅመሞችን ተጠቅሜ ያለው ሁሉንም። ማጂም ካላችሁ ማስገባት ትችላላችሁ። እኔ አረቦቼ ማጂ አይወዱም፣ አንጠቀምም። እና ሌሞን አስወጥ የተፈጨውን ሌሞን አክበር ሎሚ ማለት ነው ጨምቄ፣ ነጭ ሽንኩርት፣ በአራት ቅመማ ቅመም፣ ጨው ሁሉንም አድርጌ ያለው። ያው አትክልቱ ያው ድኝት፣ ካሮት፣ ኩሳ፣ በደንጃን ሁሉንም ነገር ነው። ያው በትንሹ ነው ያደረኩት እኔ፣ ብዙም አላበዛም። እኛ ቤት ብዙም አይበዛም፣ በመጠን ነው ኢኮኖሚ። እና ቤተሰቦቼ በእንደዚሁ በትላልቁ በጠውሉ ከትፋለው። ኦኬ። ያው እዚህ ጋር ይሄ በደንጃን ነው።
ያው ደግሞ ይቅርታ ለምን ጓንት አትለብሽም እንዳትሉኝ፣ ጓንት የለም እዚህ ቤት። እንግዲህ ምንም ማድረግ አልችልም፣ የለም ስለሌለ ነው እና ይቅርታ አድርጉልኝ። እና እንዴት ናችሁ? የስደት ኑሮ እንዴት ይዟችኋል? እና ውድ ቤተሰቦች እንዴት ናችሁ? የስደት ኑሮ እንዴት ይዟችኋል? የበረታችሁ ነው? እኔ ጋ እግዚአብሔር ይመስገን ደህና ነኝ። እና አሁን ላይ ከዛ ሁለተኛው ስቴፓችን ላይ አሰራሩ ሁለተኛው አሁን እንደዚህ እንትን ብሏልና ትንሽ ስጋ ጠንከር ያለ ስለሆነ ትንሽ በሰል ማለት አለበት መጀመሪያ ስጋው። ያው አትክልቱ ስናስገባ አትክልቱ ቶሎ ስለሚበስል በጣም እንዳይበስልብን አትክልቱ ለብቻው ማለት ስጋው ሳይበስል አትክልቱ ለብቻው እንዳይበስልብን አትክልቱን ቆየት ብለን እናስገባዋለን። አሁን ላይ መጀመሪያ ስጋውን እንትን እንዳለን እና እህት ወንድሞቼ እንዴት ነው? ዛሬ ትዝታ እንትን አላልኳችሁም? የሀገራችን ትዝታ አልቀሰቀስኩባችሁም? ደስታችን ዙራ ሳኡዲኛ ጋር ስትገባ እያችኋት ይገርማል። እውነት በጣም ይገርማል እህት ወንድሞቼ፣ በጣም ነው የሚገርመው። እንደው እቃችን ሳይቀር ነው እንደ እኛ ጋር አብሮ የተሰደደው እንዴ! አሁን ላይ እኮ በየቲክቶኩ በየሶሻል ሚዲያው ስታይ ወይራ አለ። ያው ታውቁታላችሁ፣ በራያ አካባቢ የምትገኙ ወይራ ጢስ ለማሞቅ እንጠቀምበታለን። በአብዛኛው ባህላችን ነው። ወይራ አለ፣ ቅቤ ራሱ ሳይቀር ቅቤያችን አለ፣ እንሳስላም አለ። ቲክቶክ ላይ አይቼ ነበር። ምንድነው የሚባለው በአማርኛ? በእኛ እንሳስላ እንለዋለን። መድሪ ቦርሽጥ ነው መድሬሽ ቦርሽጥ በአማርኛ ምንድን ነው? በእኛ ሀገር እንሳስላ ነው የምንለው። በሌላ ደግሞ ቡርሽጥ ነው የሆነ በቃ አላቅም። ቡርሽጥ ነው መድሪ። ያው በኮመንት ጻፉልኝ የምታውቁ። እና ጢስ የተባለ እንዳለ ቆፍ ሳይቀር ወይራ ሳይቀር ሁሉም እኛ ጋር መጥቷል። ተከትሎን አብሮን መጥቷል። ልብሳችን ሳይቀር የባህል ልብስ ሹፎን፣ ሁሉም ነገር በቃ ዛሬ ላይ አሁን ላይ የፈለከውን ነገር የትኛውንም ዓለም ሆነ ያው በስልክ መጥለብ ብቻ ነው በኦንላይን። እና ያው ድስታችንም ሸውከች ብላለች እኛ ጋር እና ምን አድርገኛ ብቻ እንንከራተት፣ እሷም ትንከራተት እኛ ጋር እንጂ። የድስት ወጥ በጣም ነው እኮ የሚያምረው። ታስታውስ ከሆነ ዶሮ ወጥ፣ ስጋ፣ ቀይ ወጥ ምናምን ዋው። እና አሁን ወደ ቁም ነገሩ ስንመጣ አሁን ላይ አትክልታችን እናደርጋለን ማለት ነው። የስጋው እቃውን አትክልታችን እናደርጋለን። ላይክ አድርጎ ሰብስክራይብ አድርጎ። ኦኬ አሁን ላይ በእንደዚህ ነው የምንደረድረው። እንደዚህ እያደረግን እንደረድራለን። ትንሽ መረቅ አድርጌበታለሁ። እንደዚህ እያደረግን ነው የምንደረድረው። አያችሁ፣ እንደዚህ እያደረግን እንደረድረዋለን። እንደዚህ እያንዳንዷ ማለት ነው በስቴፕ
ያው በነገራችን ላይ ይሄ ምግብ እንትን ነው የመቅረቢዎች ነው። መቅረቢ የሚባል ሀገሮች አሉና አብዛኛው ታውቃላችሁ፣ አጋጥሟችሁ ከሆነ ስራ ቦታ ምናምን መቅረቢ ይባላሉ። መቅረቢ የሚባሉ ብሔር ብሔረሰቦች ይህን ምግብ ነው የሚጠቀሙት። የእነሱ ምግብ ነው ይሄ እና የእነሱ ምግብ ነው። የሳውዲ ምግብ አይደለም። እንደዚህ አሰራሩ እንደዚህ አይደለም። የሳውዲ ያው ኢዳም አረቢ የተለየ ነው። እንደዚህ አይደለም። ይሄ የመቅሪቢዎች ነው። መቅሪቢ ይባላሉ። የእነሱ ምግብ ነው። ይኸው በዚህ መልኩ ደርድር ያለው። ከዛ የፈላ ውሃ አደረኩበት እንዲበስል ማለት ነው። ይኸው በዚህ መልኩ ደርድሬዋለሁ። በዚህ መልኩ እንትን ብየዋለሁ። ጣዕሙ ማለት ነው ዋው በጣም ነው የሚያምረው። እውነቴን ነው። ሽታው ራሱ ማለት ነው በጣም ነው የሚያምረው። እውነት ሞክሩት፣ በጣም ያምራል። እና እህት ወንድሞቼ ቪዲዮን ላይክ እያደረጋችሁ በላይክ ጀምሮ እናም ሳትሰለችው ከመጀመሪያ እስከ መጨረሻው እዩት። ታተርፉበታላችሁ፣ ትጠቀሙበታላችሁ። እውነቴን ነው። እና የመቅረቢ ጣጅን ኩድራ ይባላል እና ይህን ይመስላል። ሲበስል ደግሞ አብረን የምናይ ይሆናል። እና እህት ወንድሞቼ ይህንን ይመስላል። እየፈላ ነው እንግዲህ። ከዛ ሲበስል ደግሞ እናያለን። እና እንዴት ናችሁ? የስደት ኑሮ እንዴት ይዟችኋል? እየበረታችሁ ነው? በኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። የመዳም ቅመሞች ይጠቅማችኋል። ሳትሰለችሁ ከመጀመሪያ እስከ መጨረሻው ቪዲዮን ተከታተሉ። ላይክ እያደረጋችሁ ጣጅን ኩድራት ጣጅን ማቅረቢ እና እንዴት ናቸው? ያው ጠፋ ብያለሁ። ቪዲዮዎች ብዙም መልቀቅ አቁሜያለሁ። ካልተመቸኝ ነው ይቅርታ። እና አሁን ይሄንን ይዤላችሁ መጥቻለሁ ቅመሞችዬ። እና ስደት እንዴት ነው? የመዳም ስራ እንዴት ነው? ያሯሯጣችኋን ወይስ እያሯሯጣችሁት ነው? እኔን ግን እያሯሯጠኝ ነው። ከምሬ ነው፣ እያሯሯጠኝ ነው። ድስትዬ ፍንድቅድቅ በይ እንግዲህ፣ ፍንደቅደቅደቅ በይ ድስትዬ፣ እኔ ቆንጆ ፍንድቅድቅ በይ እንግዲህ። ቶሎ ቶሎ ብሰይ፣ ቶሎ ቶሎ ድረሽ፣ ፍንድቅድቅ በይ። ድስትዬ እኔ ድሙሽ ቡሽ ቶሎ ቶሎ ነው መብሰል። እሺ ቶሎ ቶሎ ብሰይ። እሺ እንዴት ናችሁልኝ ቅመሞቼ? እንዴት ናቸው የመዳም ታክሲዎች? የመዳም ታክሲ እኮ ነን ከምር። የመዳም ቅመም የመዳም ታክሲ ናት። 24 ሰዓት ለፍታ ጥራ ግራ ለቤተሰቦቿ፣ ለእህት ወንድሞቿ፣ ለጓደኞቿ እንዲሁም ከዛ በላይ አልፋ ደግሞ ለወገኖቿ የምትደርስ ፈጥኖ ደራሽ እኮ ነች የመዳም ቅመም። ፈጥኖ ደራሽ፣ እውነቴን ነው። ፈጥኖ ደራሽ ነንና የመዳም ቅመም ለሁሉም ደራሽ ነን። ለወገን ደራሽ፣ አዛኝ፣ ሮሮ። እውነቴን ነው ከምር። እንደ መዳም ቅመም አዛኝና ሮሮ አለ? ፈጥኖ ደራሽ አለ? የለም ከምር።
እንደዛ ሆኖ ግን ማንም አይረዳንም፣ ማንም አያስብልንም፣ ማንም የኛን አያዳምጠንም፣ አይሰማንም። በቃ አይደል? የስደት ኑሮ እንደዚህ ነው። ብቻ ተመስገን። ዋናው ነገር ጤና ነው። ፈጣሪ ጤናችን አብዝቶ ይስጠን። እንደገና ደግሞ የእረፍት እንጀራ ተበልቶ የማያልቅ በሰው ፊት መገረፍን፣ የሰው ፊት የሰው ጸባይ መላመድን ከዛ ነገር አውጥቶ ፈጣሪ የራሳችን የእረፍት እንጀራ የማታ እንጀራ በሀገራችን ላይ ይስጠን። ዋው ፍንድቅድቅ እያለች ነው። ፍንድቅድቅድቅ በይ። አይዋ ፍንድቅድቅ። እንደዚህ ነው ያልኩት። ተፈናደቂ ፍንድቅዬ፣ ድንቡሽዬ፣ ድስትዬ፣ ድንቡሽዬ። እና ወደ ቁም ነገሩ ስንመጣ ያው የሰው ልጅ አሁን ልንማረር ሊደክመን ሊሰለቸን ይችላል። አዎ በጣም ደክሞናል፣ በጣም ሰልችቶናል። በአሁን ሰዓት ላይ ስደት ያለ ነው። በጣም ድክም ብሎናል። ሁሉ ነገር ከአቅም በላይ ሆኖናል። ሰልችተናል፣ ደክመናል። እና ግን በቃ ፈጣሪያችን እናመስግን፣ አናማር፣ እናመስግን። ምን ቢከፋንም ምን ብንሰቃይም ፈጣሪ ደግሞ ለእኛ የያዘዋል። የእረፍት እንጀራ ይሰጠናል በሀገራችን ላይ። እናት ወንድሞቼ አይዞን፣ እንበርታ፣ አንሰላች፣ አንማረር። ሁሉም ከፋንም ደላንም ተመስገን እንበለው ለፈጣሪያችን እናመስግነው። በየሃይማኖታችን ሙስሊምን በሃይማኖታችሁ፣ ክርስቲያንም በሃይማኖታችን፣ ሁላችን በየሃይማኖታችን ተመስገን የኔ ጌታ ተመስገን ፈጣሪ እንበል እና ሲመቸን ብቻ ሲደላን ስናገኝ ብቻ አይደለም ፈጣሪያችን ማመስገን ያለብን። አጥተንም ተከፍተንም ተበድለንም አዝነንም ከፍቶንም ቢሆን ተመስገን ፈጣሪ እንበለው፣ ተመስገን እንበለው። ሰይጣን ደስ አይበለው። እውነቴን ነው። እና ወገኖቼ አይዞን፣ ሁሉም ነገር ያልፋል። ያው ቢሰለቸንም ቢደክመንም ግን የዛሬን ሳይሆን የነገን ነው ማለት። ነገ ሌላ ቀን ነው። ነገ አዲስ ቀን ይመጣልናል። ፈጣሪ ለእኛ ነገ አዲስ ቀን ብሩህ ቀን ይዞልን ይመጣል። እውነቴን ነው። እና አዲስ ቀን ፈጣሪ ይዞልን ይመጣል እና ይዞን አንሰላች። ዋናው ነገር ጤና ነው። ባለን ነገር ፈጣሪያችን አመስጋኝ እንሆን። ሙሉ ጤና ስላለን ብቻ እግዚአብሔር ይመስገን እንበል። ሙሉ ጤና ካለ የሰው ልጅ በቂ ነው። ሌላው ነገር ትርፍ ነው፣ ቀስ ብሎ ይገኛል። ዋናው ነገር ግን በዚች ምድር ላይ ስትኖር ሙሉ ጤና ሲኖርህ ነው፣ መታደል ነው። እና ተመስገን ፈጣሪ ስለ ሁሉም ነገር። እና ወገኖች አይዞን፣ ለሁሉም ጊዜ ያለው። ጭንቀታችንን በልክ እናድርገው። እንጨናነቃለን። ብዙ ጭንቀት አይምሯችንን እረፍት አሳጥተነዋል፣ ሰላም አሳጥተነዋል። ለአይምሯችን ሰላም እንስጠው፣ እረፍት እንስጠው። እረፍት ያስፈልገዋል አይምሯችን። እኛ ስንጨናነቅ ስንረበሽ አይምሯችን ይረበሻል። አዎ በእርግጥ ብዙ ነገር የሚያስጨንቅ ጉዳይ አለን። አንደኛው ነገር የሀገራችን ሰላም ማጣት፣ ህዝባችን ሰላም ማጣት አንደኛው ነገር የሚያጨናንቀን ነው። ሁለተኛው ነገር ደግሞ በየበረሃው በየስደቱ በየባህሩ ሊያልፍልን ብለው መጥተው ወንድሞቻችን ወገኖቻችን ሲያልቁ ያን ማየት በጣም ከባድና የሚያጨናንቀን ነገር ነው። በዛ ላይ በየየመኑ መጥተው ተቀበሉን ሲሉ ለአንዱ ተቀብለህ አንዱ ተቀብለህ አንዱ ሲተካ በጣም አይምሯችን በጣም እንጨናነቃለን። እዚህ ያለ ነው ስደት ያለ ነው በጣም በጭንቀት ተሰቃይተናል። እና ብቻ ፈጣሪ በቃችሁ ይበለን፣ የልባችን መሻት ይፈጽምልን። እና ወገኖቼ ራሳችን ባለን ነገር ደስተኛ እናድርገው፣ አይምሯችን ደስተኛ እናድርገው። እውነቴን ነው። አይምሮችን ራሳችንን መቆጣጠር የምንችለው ራሳችንን እንዲከፋ የምናደርገው
እንዲደሰት ማድረግ የምንችለውም ራሳችን ብቻና ብቻ ነን። ማንም የእኛን አይምሮ የእኛን ደስታ አይፈጥርልንም። እውነቴን ነው ማርያምን። ማንኛውም ሰው ስላንተ ደስታ እንትን አይልም። ራስህን ደስተኛ የምታደርገውና ደስተኛ የምታደርጊው በቃ ራሳችን አይምሯችን ካጨናነቅ ነው ቢዚ ካረግ ነው ማንም አይምሯችንን አያስተካክልልንም፣ አያስደስተንም። ያን ደስተኛ እንድንሆን አያደርግም። ራሳችንን በራሳችን ለራሳችን ደስታ መፍጠር አለብን። ለአይምሯችን እረፍት መስጠት አለብን እና ጭንቀት ሲበዛ በሽታ ነው። ብዙ እህቶቻችን ወንድሞቻችን ናቸው በጭንቀት ምክንያት በየአስፋልቱ አይምሯቸውን ስተው ሲሄዱ ሲጓዝ የምታገኛቸውና ቢያንስ በትንሽም ቢሆን ራሳችንን እንጠብቅ። በእርግጥ ሀሳብ ጭንቀት አለ፣ ግን በመጠን እናድርገው። በእርግጥ የሰው ልጅ እዚች ዓለም እስካለህ ድረስ መጨናነቅ፣ ማዘን፣ መከፋት አይቀርም። ግን ሆኖም ግን ራሳችን መጠበቅ ግድ ነው። በተለይ መዳም ቅመሞች በስደት ላይ ያለ ነው። በተለይ ራሳችንን እንጠብቅ። እውነቴን ነው። ምንም ቢሆን እኮ በእርግጥ በጣም እንጨናነቃለን። ሰው ስለሆነን አይምሮ ስለተሰጠን በጣም እንጨናነቃለን፣ እናስባለን። ግን ደግሞ ታዝባችሁት ከሆነ በጣም ተጨናንቀን ቢዚ ሆነን አልቅሰን አዝነን ራሱ ምንም ነገር አይመጣም። የመጣ ነገር አለ? ያ የተጨናነቅንበት ምክንያት ስለተጨናነቅን ተስተካክሏል? አልተስተካከለም። ምንም ቢሆን እኛ ተጨናንቀን የምንመልሰው ነገር የለም። ሁሉ ነገር በፈጣሪ ነው። ሁሉ ነገር ከፈጣሪ ስለሆነ ለፈጣሪ ብቻ ሰጥተን ዝም እንበል። ፈጣሪ አንተ ታውቃለህ እንበለው። ፈጣሪያችን የዘገየ ቢመስልም ለእኛ ነው እንጂ የዘገየ የሚመስለው አልዘገየም። ሁልጊዜ መልሳለሁ እና እህት ወንድሞቼ ራሳችንን ጠብቅ ባይነኝ። ራሳችንን ጠብቅ። በተለይ በስደት ላይ ያለን እህቶቼ ወንድሞቼ ራሳችንን ጠብቅ። እውነቴን ነው የምላችሁ። በአሁን ሰዓት ላይ ሰው ተጨካክኗል። እውነቴን ነው። ራሳችንን ጠብቅ። ማንም አያዝንልህም፣ ማንም አያስብልህም ከቤተሰብ ጭምር እና ራሳችንን ጠብቅ። ብዙዎች ናቸው በቤተሰብ ተከተው ምናምን ብዙ ነገር ስቃይ ራሳቸው እያጠፉ የሚገኙት እና ራሳችን ጠብቅ። ከራሳችን በላይ ማንም የለም። እውነቴን ነው። በእርግጠኛ ምስኪኖች ነን፣ ለሰው አዛኝ ነን። ለራሳችን ትተን ለሌላ ደስታ ነው የምንሮጠው። ሆኖም ግን ራሳችን ጠብቅ እና እህት ወንድሞቼ ራሳችን ጠብቅ እና ጣጅናችን ደግሞ ይኸው ፍንድቅድቅ እያለ ነው በዚህ መልኩ። ዋው ሲያምር! ይቀጥላል። ወይኔ ይኸው በዚህ መልኩ እየተንተከተከ ነው። ዋው በጣም ነው የሚያምረው። ከምር በጣም ያምራል። ዋው ሽታው ሲያምር! በእውነት ሽታው ራሱ በጣም ነው የሚያምረው። ያው በዚህ መልኩ እየፈላ ነው። ዋው እውነት በጣም ነው የሚያምረው። ያው ያን ይመስላል። ሽታው ራሱ ቤቱን ራሱ እንትን አለው አወደው። የሽታው እንትን መዓዛ ዋው ይህን ይመስላል። የመቅሪቤ ምግብ ኩድራት ጣጅን ይህን ይመስላል ወገኖቼ። ላይክ አድርጉ፣ እስከ መጨረሻው እየታተርፉበታላችሁ እና ሳብስክራይብ ማትርሱ። ሳብስክራይብ አድርጉኝ እህት ወንድሞቼ። እና ደግሞ እህት ወንድሞቼ
እንኳን አደረሳችሁ ውድ የኦርቶዶክስ እምነት ተከታይ እህት ወንድሞቼ፣ ይቅርታ ረስቸው ነው። እንኳን አደረሳችሁ ለኃያሉ ለሊቀ መላእክት ቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። ዛሬ ሚያዝያ 23 ዓመታዊ ክብረ በዓል ነው። ሰማዕቱ ቅዱስ ጊዮርጊስ ከክፉ ነገር ሁሉ ይጠብቀን፣ አሜን። እና እንኳን አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ጊዮርጊስ መጨረሻችን ያሳምርልን፣ ወጥቶ ከመቅረት ከክፉ ነገር ሁሉ ከድንገተኛ አደጋ ይጠብቀን። እንዲሁም በየእስር ቤቱ ለሚሰቃዩት እህት ወንድሞቻችን፣ በየበረሃው በየየመኑ የሚሰቃዩት እህት ወንድሞቻችን፣ እንዲሁም በአገር ውስጥ ሰላም አጥተው የሚሰቃዩት እህት ወንድሞቻችን ወገኖቻችን ሁሉ አላህ ይበላቸው፣ ይድረስላቸው። ሰማዕቱ ቅዱስ ጊዮርጊስ ፈጥኖ ደራሽ ነውና ይድረስላቸው፣ አሜን። እና ወገኖቼ ሰማዕቱ ቅዱስ ጊዮርጊስ ስደታችንን ያሳጥርልን። በስደት ያለነው ልጆች በሙሉ ከክፉ ይጠብቀን። እና ይህን ይመስላል። ድስትዬ ፍንድቅድቅ እያለች ነው። ያው ተክ 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 ደክ 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 እያለኝ ነው። ተክ ተክ እያለኝ ነው። ያው እንደዚህ በዚህ ትበስላለች። ትንሽ ቀርቷታል። አሁን ደግሞ እንከድናታለን። ከደን እናረጋለን። ያው የፈላች ነው። ወይ ግርማን ያምናል። ሳኡዲ ድስት አለብኝ። ወይኔ ምን ይመስላል? ይሄ እንትኑ ነው ምንድን ነው የሚባለው? መያዣው ይህን ይመስላል ድስትዬ። እና እህት ወንድሞቼ ያው በዚህ መልኩ እየበሰለ ነው። ይሄ ደግሞ ዘይቶን ይባላል። ያው አብዛኛው የአረብ ሀገር ሴቶች ታውቁታላችሁ፣ ለቪዛ የምንጠቀመው ነው። እና እዚህ ጋር ጣል ጣል አረግበታለሁ። እንደዚህ ጣል 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 ይደረጋል። እንደዚህ አድርጌ ጣል ጣል አረግበታለሁ። ያው እንደዚህ መልኩ ጣል ጣል አድርጌበታለሁ። ከዛ እንከናለን። ይበስላል። እዛትየው ቅንስ አድርጌታለሁ። አዚ መቀነስ አለበት። እንደዚህ ቅንስ አድርጌ ይበስላል። እና ይሄን ይመስላል ወንድሞቼ፣ ይሄን ይመስላል። ይኸው በስሏል። ይሄንን ይመስላል። እውነት በጣም ነው ደስ የሚለው። ተወድታላችሁ። እና ቪዲዮን ላይክ አድርጉ። ላይክ እያረጋችሁ እና እስከ መጀመሪያ እስከ መጨረሻው እዩት። ሳሰለችሁ ታተርፉበታላችሁ። ይጠቅማችኋል። በተለይ መዳም ቅመሞች ይጠቅማችኋል። በተለይ ምግብ የምትሰሩ አረቦች ይወዱታልና እና ላይክ፣ ሳብስክራይብ፣ ሼር አትርሱ። እወዳችኋለሁ።